እኛ የደረሰን ክፍል 3 ነው። አጠቃላይ የአርቲጂናል ስሞል ስኬል ጎልድ ማይኒንግ የማዕድን ዘዴዎችና ተጽዕኖዎች ነው። አንደኛ የተለመዱ የባህላዊ ማዕድን ማውጣት ሂደቶች ምንድን ናቸው የሚለው ላይ ነው። እዚህ ጋር ያው ሁለት አይነት ነው እኛ አካባቢ ላይ የሚሰራው። ያው ፕራይመሪ ማለት በሰከንደሪ የሚሰራ ምንድን ላይ ያለውን በዚህን ሰዓት ምንድነው ያው ወንዞች አካባቢ ነው ሄዶ ራንድምሊ ነው እያፈሱ በገበታ የሚያጥቡት። በዚህ ሰዓት ያው ጎልድ ሊኖረው ይችላል ላይኖረውም ይችላል። ስለዚህ ቀኑ ሙሉ ውሎ በዜሮ ሊገባ ይችላል። ውሎም ደግሞ ሊያገኝ ይችላል እንደ እድል ማለት ነው። እዚህ ጋር ያለው የነገር ማለት ነው እንደ እድል ነውና እንደዛ ነው። ሌላው ያው ፕራይመሪ ላይ ያለው ያው ፒት አቆፋፈር በሚወስዱበት ሰዓት እሱም በቃ ድንገት ነው እንትና የሚሉት ያው ሳይንሳዊ የሆነ ጥናት አድርጎ ለምሳሌ ፌሉን ተከትሎ ያለውን ነገር ሳይሆን ዝም ብሎ ራንደምሊ ነው የሚቆፈረው። እስከ 50 ሜትር ገብቶ በዜሮ የሚወጡ አሉ ማለት ነው። በዚህ ሰዓትም ብዙ አደጋዎች ይፈጠራሉ ይታወቃል። በመንሸራተትም ወድቆም ይሞቱ አሉ። ምክንያቱም ጥናታዊ ያልሆነ እንትና ስለሆነ ማለት ነው። ስለዚህ እዚህ ላይ ምንድነው የሚያመጣው ተጽዕኖ? አንደኛ ኢኮኖሚ ላይ ያለውን እንትና ኢኮኖሚያችን ያው ለስ ነው የሚሆነው። ድሮ የዕለት ጉርስ ግን የሚያገኝ በዛ ስለሆነ ጠቀሜታ ይኖረዋል። ሳይድ ኢፌክት ሙሉ በሙሉ አለው ብለ ሳይሆን ጠቀሜታ ይኖረዋል በዛው ስለሆነ እንትና የሚሉት። ሌላው አካባቢ ላይ ጉድጓዶች በሚቆፈሩበት ሰዓት ባለመደፈናቸው እንስሳቶች ወድቀው ሊሞቱ ይችላሉ። ሰዎችም ተንሸራተው እንትና ሊሉ ይችላሉ። ወባ በሽታ ለምሳሌ እዛ ላይ ውሃ ቋጥሮ ወባዎች መራቢያ ቦታ ይሆናል። በዛም ደግሞ በረሃም በመሆኑ ወባ በጣም ብዙ ሰዎች እናጣለን በዚህ ማለት ነው። ሌላው ያው ጉዳቱ ያው ብያለሁኝ። አንደኛ ሜርኩሪ አጠቃቀምን ድንግ አጋጣሚ ነው ዝም ብለን ነው የሚጨምሩት። ምክንያቱም ያው ወርቁን ለማግኘት ስለሆነ ጉድጓድ ይቆፈራል። ውሃም ስለሌለ ውሃ የሌለባቸው ቦታዎች ኳሪዎች ይቆፈሩና በሸራ ነው የሚወጠሩት። በዛን ሰዓት ያው ሴቶች እግራቸውን እዛ አድርጎ ምናምን ነው ሜርኩሪን የሚጨምሩት ማለት ነው። ስለዚህ በጣም የጉዳት መጠኑ ከፍ ያለ ነው። ብዙ ሴቶች ይኖራሉ። በሚንትራ በሚያደርጉበት ሰዓትም በሚያቃጥሉበት ሰዓትም ምንድነው ይሄ ፊታቸውን እንደዚህ ማሳር ነው እጃቸውን ከበራ ያደርጉ። ስለዚህ በጣም ያለው ጉዳቱ በጣም ከፍ ያለ ነው ማለት ነው። ሌላኛው የኛ ጥያቄ የደረሰን የባህላዊ ማዕድን ማውጣት ስራዎች ለአካባቢው ማህበረሰብ ያለው ጥቅሞች ነው። ያው ያለው ጥቅም ተናግሬ ያለው የዕለት ጉርስ የምናገኝበት እንትና ነው። እንደ እርሻ ሌላ ቦታ ላይ እንደ እርሻ ጥቅም እንደምናገኝ በዛ ነው የዕለት ጉርሳቸውን የሚያገኙ የኛ ማህበረሰብ ማለት ነው። አብዛኛው የኛ ማህበረሰብ ባህላዊ ወርቅ ቁፋሮ ዕለት ጉርሳቸውን እንትና የሚያደርጉት። ሌላው ሶስተኛ የባህላዊ ማዕድን ማውጣት ዘላቂነቱ ለማሻሻል መደበኛ ለማድረግ ምን ተግዳሮቶች አሉ ነው። አንደኛ እዚህ ጋር ተግዳሮቶቹ አንደኛ ተከታታይ ስልጠናዎችን አለማግኘት። አንደኛ አሁን ለምሳሌ ይሄ ሜርኩሪ ከዚህ በፊት እኛ ብዙ ጥያቄዎቻችን ነበረ። ምንድነው የኛ ማህበረሰብ ቢደን ስናናግራቸው እኛ ጉዳቱን እናውቃለን እንሰማለን። ነገር ግን ተለዋጭ ካላመጣችሁልን እኛ እንዴት አድርገን ነው ሮሯችን ሊዘጉ ነው እንዴ ነው የሚሰጡን ምላሽ ማለት ነው። እኛም ያው ብዙ እንትና ተደርጎ እናንተም እዚህ ደረጃ ላይ ቦራክስ ግኝት አግኝታችሁ በመምጣታችሁ በጣም ደስተኛ ነኝ በበኩሌ ማለት ነው። ምክንያቱም ህዝባችን የሚጠይቁን ጥያቄ ስለሆነ ይሄን ምላሽ ልናገኝ ነው የሚል እንትና ያለኝና በጣም ደስተኛ ነኝ። ስለዚህ ስልጠናዎች በተከታታይ መሰጠት አለበት። ስልጠና ከመሰጠቱ በፊት ደግሞ ምንድነው እኔ እዚህ የሚሰጠው ሀሳብ አመራሮች ኃላፊነት ሊወስዱ ይገባል። ምክንያቱም ታች ማህበረሰባችን የቀጣይ ትውልዳችንን ቀጣይነት እንዲኖረው ለማድረግ የኛም ማህበረሰብ እኛ ሴፍ ነን ማድረግ ያለብን የተማረን ሰዎች ነን። እኛ የተማረን ሰዎች እነሱን ካልጠበቅናቸው የግለቱን ነው እነሱ ያዩት ያለውና የግድኛ ኃላፊነታችን ተወጠን እስከ ታች ድረስ ማህበረሰባችን ይሄንን አዌርነስ መፍጠር አለብን ማለት ነው። ምክንያቱም ይሄንን አዌርነስ ካልፈጠር
ሜርኩሪ ጋር ኮምፔር ላያደርጉት ሂደት ሊኖረው ይችላል የተወሰነ ሂደትና ያን ነገር የመቀበል ፕሮባቢሊቲ ለስ ሊሆን ስለሚችል እነሱን የማሳመን ስራ ልንሰራ ይገባል። ከዛ በኋላ ነው ወደ እንትናውን ስልጠናውን እናንተ ሰተናቸው ቀስ በቀስ እያልን ማህበረሰባችን በዚህ እንዲላመድ ማድረግ አለብን ነው። ሌላው ያው እንደ ቢሮ ድጋፎችን ማብዛት አለብን፣ ድጋፍ ማድረግ አለብን። ባለሙያን ይዘን ሄደን የሚሰሩበት ቦታ ላይ እንትና ማድረግ አለብን እና አቅራቦቱ የቦራክስ አቅራቦት የት እንደሆነ ምንድነው ሊንክ መፍጠር አለብን ማለት ነው። ሊንክ ብል ከፈጠርን በኋላ ይሄን ነገር ከዚህ እንትና ማድረግ አለብን ማለት ነው። ስራው ግንዛቤዎች ብያለሁ። ከዛ በኋላ ምንድነው ቴክኖሎጂዎችን እንዲጠቀሙ ማድረግ አለብን። ያ ማለት ምንድነው ከባህላዊ አስወጥተን ቴክኖሎጂ የሚጠቃቀምን እንትና የሚያዳብሩበትን መንገድ ምክንያቱም ይሄ ባህላዊ የዕለት ጉርስ ስለሆነ አንደኛ በቴክኖሎጂ ካገዝናቸው ማህበረሰባችንም ይለወጣል። ማህበረሰብ ተለወጠ ማለት ደግሞ ያው ሀገር ተለወጠ ማለት ነውና ይሄ ነው የነበረኝ ሀሳብ። ጥያቄ ካለ